አብያ ካሉ እንደሚቆም ከዛ በኋላ ከዛ በኋላ ደግሞ እንደሚያብጥ የተለያዩ ቁሳቁሶች ሰላም ውድ አኪያው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። እንግዲህ ባልደረቤ ሮቤል ባልታሰበ ጉዳይ ትንሽ ከሀገር ውጪ ወጣ ብሏል እና እስካሁን ድረስ ጉዳዩን ይዤ የምቀጥላችሁ ነኝ። አኪባ እህቴ እዛን ጉዳዮች ከጨረሰች በኋላ ግን እሷ የምትገኝና የምትመጣ ይሆናል እና ከዚህም በኋላ ያለውን ጉዳይ ከኔ ጋር ነው የምንቀጥለው። እሷም ያንን ኬዝ እስከምጨርስ ድረስ። አሁን ላይ ግን ኬዝ ደርሶናል። ያንን ኬዝ ምን ብለን ማቅረብ እንዳለብን እንዴት እንደሆነ እንዳለብን አብሬ ማሳያችሁ ይሆናል። ያንን ኬዝ ደግሞ እንዲህ ነው ብዬ ልነግራችሁ አልችልም። ሙሉን ኬዝ ማውቀው ነገር እኔ ቢኖርም ለእናንተ የተጨበጠ መረጃ እስከሌለኝ ድረስ እንዲህ ብዬ ልነግራችሁ የምችለው ነገር አይደለም እና ግን አሁን ላይ የደረሰኝ ነገር እዚህ አካባቢ እንደሚገኝ ነው። እኔ ወደ እናንተ ማስተላለፍላችሁ የተጠቀምኩበት ቦታ እዚህ አካባቢ ነው። እንዴት አድርጌ እንደምነግራችሁ አላውቅም። እየተከታተልኳችሁ እገኛለሁ። ወደዚህ እናንተ ነግሬያችሁ አሳውቂያችሁ አብረናችሁ የምናየው ይሆናል። ከኋላዬም ባልደረቦቼ አሉ። ከነሱ ጋር ነው ይሄን ሁሉ ነገር እየሰራው የምገኘው። እኔ ብቻ አይደለሁም፣ ብዙ ክሮች አሉ። እኔ ብቻዬን የምወጣበት ነገር አይደለም። አኪባ እህቴ ከኋላዬ ብዙ ሰዎች ሰጥታኛለች። እሷ ናት ይሄን ነገርም እንድሰራ በአቅሜ ትችያለሽ ብላ ኋላ ነበር ሳግዛት የነበረው እና አሁን ላይ ያለውን ነገር አብረን የምንቀጥለው ይሆናል። እስካሁን ድረስ ላይክ እንዲሁ በኮንፊደንስ ቆሜ እየነገርኳችሁ ባለውበት ሰዓት ፈርቻለሁኝ። እዛ አካባቢ ነገር ትንሽ ላቅ ብሎ ነው ይገኛል የተባልኩት ይሄ መረጃ የተሰጠኛችሁ እና ከዚህም በኋላ ያለውን ነገር አብረን የምንቀጥል ይሆናል እና ደግሞ ይሄን መረጃ የሰጠኝ ባሏ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑን። አስተያየታችሁ ያስፈልገናል። የእናንተ ድጋፍ ያስፈልገናል። አቃለሁኝ ቆይተናል፣ ጠፍተንባችኋል። የጠፋንበትን ምክንያት ደግሞ ተናግሬያለሁኝ። እሱ እንዳለ ሆኖ አሁን ያለበትን ኬዝ ደግሞ ለእናንተ ማቀርብ ይሆናል። ስለዚህ ድጋፋችሁ አይለየን። የእናንተ ኮሜንት ደግሞ በትክክል ያስፈልገናል። አብራችሁን ቆዩ። እንግዲህ ተመልካቾቼ አሁን የደረሰችበት ቦታ እንገኛለን። ጀርባዋን ሰጥታ ነው የምትገኘው። ምን እያደረገች እንዳለ አላውቅም። ማንን እንደጠበቀች እንዳለ አብረን የምንከታተለው ይሆናል። እስቲ ኑ ተከታተሉ። ሰላም ነው አቤት፣ እንዴት ነሽ? አለሁ። አንዳንድ ነገር አልገባኝም። ምንድነው የምናወራው? ስለ የባለቤትሽ ጓደኛ ነኝ እኔ። ስለ እናንተ ቅርበታችሁ ስለእናንተ ውስጥ ሰነበራችሁ ነገር ስለግንኙነታችሁ ማውቀው ነገር ነበር። በመጀመሪያ እኔ ባሌ የቅርብ ጓደኛ እንዳለው አላውቅም። ሲቀጥል ደግሞ ይሄ ሁላ ሰው ይዘሽ ካሜራ ይዘሽ ለምንድን ነው የመጣሽው? ስለእናንተ ስለ ፍቅር ጉዳይ እኮ ለማወቅ ነው። ስለእናንተ ስለ ፍቅር ጉዳይ ከጓደኛ እኮ እና እዚህ ጋር ነው ስለ ፍቅር ጉዳይ የምታውቂው። በዛ ላይ ደግሞ እዚህ እንዳለው በምን አወቅሽ? እንዳጋጣሚ ሳልፍ አሳይት ነበር እና እንዳጋጣሚ አንቺ የምትመስል ልጅ ሳይ ጊዜ ሲሳቱን አትሁን ብዬ እንዳጋጣሚ ወደ ስራ የገባሁት እንጂ ስለሌላ ለምንድን ነው ማክስ የለበሽው? ምንም ጉንፋን ይዞኝ ነው። አይ እንደዚህ ተሸፋፍለሽ እንዴት ነው በዛ መልክ ላምንሽ የምችል? ኧረ ጉንፋን ይዞኝ ነው። የምን ሌላ ለምንም ነገር አይደለም። የባለቤትና ያንቺ ያላችሁን የፍቅር ግንኙነት ካሜራው ምንድን ነው? እሺ የእናንተን ግንኙነት ወደ ማህበረሰቡ እንዲፋቀሩ እንዲዋደዱ እንዲም አይነት የፍቅር ህይወት አለ እንዲባል ነው እንጂ ሌላ ነገር አይደለም። አሁን እዚህ የመጣሽው እኛን ኢንተርቪው ለማድረግ ነው ለማለት ነው? አዎ አንቺ። ስለዚህ እንዴት አወቅሽ ነው የኔ ጥያቄ። እዚህ እንዳለው በምን አወቅሽ? እንዳጋጣሚ ሳልፍ ወቅት ያደረገን ስናልፍ አየሁሽ። ከዛ በዚህ አጋጣሚ ለምን ታልገናለሽ? ፈቃደኛ ኮሽ? ያው እውነት ለመናገር ያው ፈቃደኛ አይደለሁም። በዛ ላይ ደግሞ ባለቤቴ ጋዜጠኛ ጓደኛ እንዳለው አላውቅም። የቅርቡ ስለሽ እኮ እንዴት ነው ከተጋባችሁ በኋላ ተራርቀን ነበረ። እኔም ተመረኩኝ፣ ግራጁዌት አደረኩኝ። ከዛም በኋላ ስለናንተ ታሪክ ሚቻል የሆነ ጓደኞች ነበረ። ስለናንተ ታሪክ ነገረኝ። ከዛም በኋላ ድጋሚ ጓደኝነታችን በሱ ምክንያት ጠነከረ እና ስለናንተ ደግሞ አንዳንድ ነገሮች ምን ያህል ውጣ ውረድ አሳልፋችሁ ምን ያህል ብዙ ነገሮች አሳልፋችሁ አብራችሁ ስቲል እንዳላችሁ ነገር አወቅኩኝ። እሱን ነገር ደግሞ ለማህበረሰቡ እናስተዋውቅ። አንድ ማህበረሰብ ይመሰረታል። ብዙ አንተ ኦኬ እሺ ፍቃደኛ ሆነሽ እንድቀም ስለረዳሽኝ አመሰግናለሁ። እስቲ እስከዛው ድረስ ስምሽ ማን ይባላል? ያው ስሜ ሳምሪ ይባላል። ካንቺ ያው ጓደኛ ኮንሽ ብዙም ላብራራ የምችለው ነገር ያለ አይመስለኝም። አዎ እኔማ አውቅሻለሁ። ለኦዲየንሱ እንዲታወቅ ስለፈለኩኝ ነው ካንቺ አፍ እንዲወጣ። እሺ ሳምሪ ከባለቤትሽ ጋር እንዲታወቃችሁ አንዴ ስልክ የተደወለ ነው። እስኪ ቀጥልልሻለሁ። የምትጠብቂው ሰው ነበረ ነው? አይ የለም። እሺ ምን ላይ ነበር ያቆምሽው? እንዴት ታወቃችሁ ከባለቤትሽ ጋር? ያው ከባለቤቴ ጋር ስራ ቦታ ነበረ። ያው
እንዳጋጣሚ የራሴ ካፌ ውስጥ ብዙ ጊዜ ያዘውትር ነበረ። ያው ዛኔ ተዋወቅነው። በጣም ደስ የሚል ታሪክ ነው የሚሰሙት የነበረው በዛ ሰዓት ላይ እና ተጋብታችሁ ስቲል አብራችሁ ስለሆናችሁ በጣም ደስ ብሎኛል። ያን ሁላ ነገር ሳይበግራችሁ ስለቀጠላችሁ እስቲ በደንብ ከባለቤትሽ ጋር የተገናኛችሁበት ካፌ ውስጥ እንደሆነ ነግረሽኛል። ከዛስ በኋላ ላይ ማን ቀድሞ ፍቅር ጥያቄውን አቀረበ? አንቺስ እንዴት ሻልሽው? እንዴት ነበረ? ያው ፍቅር በጣም የተለየ ወንድ ነው። ያው ታውቂዋለሽ፣ ለየት ያለ በመልኩም በጸባዩም በጣም ብዙ ሰው የሚመሰክርለት ትክክለኛ ወንድ ነው ለኔ። ያው ያኔ ብዙ ጊዜ ራሴ ነበርኩኝ ማናጀር የቤቱ እና ብዙ ሰዓት ላይ እኔን ለመጥራት ሰበቦች ምናምን ይፈልግ ነበር በሰዓቱና የሆነ ሰዓት ላይ ሄጄ በጣም ተቆጥቼ ምናምን በቃ አባት ሁሉ ጊዜ ሰበብ ይሄ ያላ በቃ እንትኖቼ ጋር አብሬያቸው የምሰራቸው ልጆች ጋር መጣላት ጀመርኩኝ። እሱ ግን አላማው ለማጣላት አይደለም፣ እኔ እንድመጣ እኔን ለማየት የሚጠቀመው ነገር ነውና በቃ አትምጣልኩት እና በቃ ድጋሚ እዚህ ካፌ ባትመጣ ደስ ይለኛል። እነሱ ብዙ አመት የቆዩ ናቸው። መጣህ በሆነ ባልሆነው እንትን አትበል፣ በቃ ይሄ ስለነሱ አቤቱታ አታቅርብልኝ ነው ስለው በቃ ይቅርታ አውቄ ነው እኔ እነሱ እንትን ለማለት ፈልጌ ሳይሆን አንቺን ለማየት የምጠቀመው እንትን እንጂ እኔ ጸባይ አይደለም ምናምን አለኝ። ከዛ እንዴት እንደዚህ ትለኛለህ ምናምን ብዬ በቃ ውጣቢ ምናምን አስወጣሁት እና በጣም የተከበረ ሰው ነው ታውቂዋለሽ፣ በስራው የተሻለ ቦታ ያለ ሰው ነው እና ብዙ ጊዜ ይመጣ ነበረ። እንደዛ አድርጌው ፊት ነሳው ነበረ ምናምን እና ስለዚህ አንቺን ለማግኘት አንቺን ለማስጠራት ሲል እዛ የቀረበለትን ነገር እንዳለ አይጣፍጥም እንደዛ ይል ማናጀሯን ጥሩልኛል አንቺን ያስገኝሽ ነበር በዛ ሰዓት ላይ ማለት ነው። በትክክል እና የሆነ ጊዜ ላይ ወጥቼ እየሄድኩ ነበረ እና እንዳጋጣሚ የሆነ ሌባ ቦርሳዬን ነጠቀኝና ይከተለኝ ነበር እንዳልኩሽ ስወጣ ይከተለኛል ማታ ሲሆንም ቀን ሲሆንም ምናምን እና ቦርሳዬን ተቀብሎ አመጣልኝ ምናምን በዛ ሶሪ ተባባል ነገናና ልጋብዝ ምናምን አልኩት። መጣ ሄጄ አብሬው ተቀምጬ ማውራት ጀመርኩኝ። ይሄ ነገር ከጊዜ ጊዜ መደገም ሲጀምር ማለት እኔ የሳልኩት ማንነት ነበርና ያ ማንነት አይደለም ያገኘሁት በጣም ደስ የሚል ያው ታውቂያለሽ ቤተሰቦቹም በህይወት የሉም እና ያ ነገሩ ምናምን ብዙ ነገሩ ያው ሴት ልጅ ፍቅርን ስትጀምር ከማዘን ይጀምራል ይባላል ብዙ ጊዜና ያውም ከሌባ ደግሞ አጥፎሽ አዎ በትክክልና በቃ ማመን ጀመርኩኝ። በቃ የተለየ ሰው አድርጌ ማሰብ ጀመርኩና የሆነ ሰዓት ላይ ያው እንደነገርኩሽ እንደሚያፈቅረኝ ነግሮኛል። ግን የፍቅር ጥያቄውን አቀረበልኝ። መቼውን ደግሞ የሚጠይቀኝ ሴትነት ወጋ አለና መቼውን ደግሞ የሚጠይቀኝ ምናምን የሚል ነገር ነበር እኔ ጋር እና የሆነ ሰዓት ሲያቀርብ በጣም ደስ አለኝ ነው ላስብበት ነው ይባላል ላስብበት ብለው በዛ ሰዓት ስለወደድኩት ሜር ነው ይመስለኝና እሺ አልኩት ባንዴ ሻልሽ እሺ ከዛ በቃ እሱም ተደሰተ ምናምን ልክ ክብሬን እንኳን አላወረደውም። በመጀመሪያ በምን አይነት መንገድ እንዳገኘኝ ያውቀዋል። በዛ ቀጠልን። ያው ብዙም አልቆየም ፍቅር ላይ በጣም እድለኛ ነው። ግን ላይክ ባንዴ ጠይቆ ባንዴ እሺ ተባሉ ብዙ ሰዎች የሉም ብዬ አስባለሁ። እኔ ባጋጣሚ በዙሪያ የእናንተን ነው ላይክ ግን በጣም ደስ ብሎኛል አብራችሁ ስለሆናችሁ በዛ ሰዓት ላይ እንደዛ ያዛኮ ፍቅረኛ ሲሉኝ አልጠበቅኩም ነበር። እንዲ ባንዴ ላይክ ፍቅር ላይ እንዲ ሲባል ቶሎ አለ የሚል ራሱ አልነበረም ራሱ በዛ ሰዓት ላይና በጣም ጀግና ሴት ነሽ፣ በጣም ጎበዝ ነሽ። ላይክ እንዲ ስላንበረከክሽው ላይክ ማናት እቺ ቆንጅዬ ልጅ ያሳዩኛል ነበረ እና በአካልና አሁን ሳይሽና በፎቶ ግን አንድ ራሱ ይሆነልኝ አልነበረ። ለምንድን ነው ግን እንደዚህ ተሸፋፈንሽ? ያው መሸፋፈን አይደለም ብዙ ጊዜ ቀለል ማለት እወዳለሁ። እንዳየሽውን ብርድ ነው ለዛ ነው እንደዚህ ለበስኩት እንጂ ሌላ ነገር አይደለም። ያው ቤታችንም በአቅራቢያ ነው። እዚህ አካባቢ ነው ቤታችሁ? ያው አንድ ታክሲ ምናምን። እሺ ወደ ታሪክ ይመልሽኝና እሺ አልሽው። ከዛም በኋላ ለስንት ጊዜ አብራችሁ ቆያችሁ ወደ ኢንጌጅ ከማድረጉ በፊት? ብዙም አልቆየንም። እኔና ፍቅር 5 ወር ያህል ምናምን ነው የቆየነው። ምክንያቱም ያው የሆነ ሰው ስታፈቅሪ ትቀኛለሽ፣ አንዳንድ ነገር አለ ምናምን መቅናት ጀመርኩኝ ምናምን በቃ እኔና እሱ መካከል ብጥብጥ ተፈጠረ። በቃ እሺ 24 ሰዓት ደውላለሁ ምናምን የሆነ የሴት ድምጽ ከሰማሁ በቃ ማበዴ ነው። ከዛ ይሄ ነገር ሲቀጥል ያው
ወደ ጠብ ማምራት ሲጀምር እንጋባ በቃ ላይ ኦኬ ተስማማን። ያው ብዙም ይሄን ያህል የተጋነነ ድግስ አልነበረም። ያው ቤተሰቦቻችን ምናምን ባሉበት ነበር የተጋባ ነው። ያው ደስ የሚል ነበረ። በጣም ያው ደስ የሚል ነበረ። ያው ለምን እንዳልተገኘሽ አላውቅም። በዚህ አጋጣሚ በዛ ጊዜ እናንተ ሰርግ በምታደርጉበት ጊዜ እኔ ወደ መጨረስ እየሄድኩ ነበረ በጆርናሊዝም እንጂ ለመምጣት ፈልጌ ነበረ። እና ያው አሁን አመታቶች ተቆጠሩ መሰለኝ አይደል? ያው ከዚህ ሁሉ ጊዜ በኋላ ምንኔ ፍቅር ምንም ፍቅራችን አልቀነሰም። ያው ደስ በሚል ሁኔታ አሁንም ድረስ አለን እልሻለሁ። ይሄን ይመስላል የኛ ታሪክ። የናን ታሪክን በጣም በሰፊ ነበር ጓደኛዬ ሲያጫውተኝ የነበረውና ታወቅሻለሁ ብያሰብኩትን ቤታችሁ መጥቼ አንቺም እሱ ላይክ እንደ ጓደኛ ጠርታችሁኝ ምግብ እየበላ ምናምን እንታወቃለን ብዬ ነበር ያሰብኩት። እንዳጋጣሚ ሆኖ ሳገኘሽ ግን ታሪካችሁን ሰምቼ ስለነበር በጣም ጓጉቼ ስለነበረ ከናንተ ፍቅር ታሪክ ሌላ ሰው እንዲረዳ ብዬ ነበር እዚህ ድረስ መጥቼ ድፍረት እንዳይሆንብኝ ብዬ ቅድም ራሱ ድፍረት ይሆንብኝ ይሆን እንዴ ቤት ከኋላ ከነበሩት ባልደረቦች ጋር የተወያየን ነበር። አይ እንደውም ይሄ አጋጣሚ አይገኝም ጠይቂያት ብሎኝ ስለነበር ነው የመጣሁት እና ለሱም ይቅርታ አስቸግሬሽ ከነበረ። እሺ አንቺና ቅዱስ አብራችሁ ከሆናችሁ አሁን ስንት ጊዜ ሆናችሁ ከተጋባችሁ? 2 አመት አይደል? 2 አመት አካባቢ ይሆናል። ያው ቅዱሴ እንግዲህ ማለት አላቅም። ያው በመካከላችን ያው ብዙ ነገር አለ ላይ ስትሆኚ እንደ ትላንት አይሆንም ብዙ ነገሮች። ግን ያው እግዚአብሔር ይመስገን አሁን ባለንበት ሁኔታ አሪፍ ነን። ግን ያው ቅዱሴ እንደምታየው መልካም ነው፣ ቆንጆ ነው እና በጣም ብዙ ሴቶች ያስቸግሩታል በዚህ አጋጣሚ። ለዛ ነው አንቺን እንዴት አንበረከከችው ምን አይነት ሴት ናት ብዬ ለማወቅ በጣም ጓጓ ነበር። በፎቶ ብቻ ይቺ በአካል ማችልሽ ማግኘት አለብኝ ነበር። ምክንያቱም እሱን የትኛውም የቀረበችው ሴት አይደለም እንዴ ልትለው ይቀርና እንዴት ልበልሽ ባንዴ እሺ ብላ ተከትለው ነው የምትሄደው ማለት ይችላልሽ። እሱ ነው አይ እና ያንቺን ታሪክ ደግሞ ሰማ ጭራሽ እሷን ለማግኘት እንዲውላ አድርጓል ሲሉኝ ጎበዝ ነው ያልኩት። እና እንደዚህ መሆን አለብን ሴቶች ብዬ ደግሞ አስባለሁ። እና ካንቺ ታሪክ በወንዶች ጉዳይ ላይ ምን ማድረግ አለብን ብለሽ ትመክሪኛለሽ ብዬ አንቺን ለማማከር በጣም ብዙ ጊዜ ፈልግ ነበረ። እንዳጋጣሚ ሆነ አሁን ተገናኘን እንጂ። እና ምን ብለሽ ትነግሪያለሽ ከዚህም በኋላ ያሉ ወጣቶች በፍቅር ህይወታቸው ላይ ባንዴ እሺ ይበሉ አንዴ እንደመጣ ለኬ ፍቅር ካቀረቡላችሁ ሳይሆን እየጠየቁሻሉት ባንዴው እወድሻለሁ ሲላት ባንዴው እሺ ይበሉ ወይስ ከዛ በፊት በነበራቸው ጊዜት መጥቶ እንዳያት የፈለገ ቆንጆ ቢሆን የፈለገ ምን ቢሆን ትራቀው ከዛም በኋላ እንዳንቺ ታስለፍ ወይስ ምንድነው የምትመክሪው ለዚህ አሁን ላለ ነው? አይ እኔ አሁን በሰዓቱ ይሄ መልክ የሚስበኝ ምናምን ሰው አይደለም። ያንንም እንደዛ ያልኩት ያው ከስራ ያሉ ሰዎችን ስለተናገረብኝ ነው። ምን አይነት ሰው ቢንቅ ነው ይኛል ብዬ ነው እንጂ ደግሞ ብዙ ሰው በጣም ቆንጆ ነው ምናምን ብሎን ሲሄድ እሱ በተደጋጋሚ እንደዚህ አይነት አቤቱታ ሲያቀርብ እሱ ብቻ መሆኑ ነው ያናደደኝ እንጂ እሱን ለመሳብ ምናምን የተጠቀምኩበት አልነበረም። በዚህ አጋጣሚ አልነበረም። እና ከዛ ደግሞ ቶሎ እሺ በሉት እኔ አልመክርም። ያው እኔ ፍቅር በጣም ስለሚያፈቅረኝ እኔም ስለማፈቅረው እንዳልኩሽ በሰዓቱ አይ ላስብበት ብለው እኮ ሀሳቡን ሊቀይር ይችላል የሚል ሀሳብ ስለነበረኝ ነው እንጂ ቶሎ እሺ ለማለት እኔ ማስብበት አልነበረም። ግን ደግሞ ቢሄድስ በኋላ ተመልሶ ባይመጣስ እኔ ያሰብኩበት እሱ ምናምን ያ ነገር ስላለ ነው ያው እሺ ያልኩት እንጂ ያው ትንሽ መግደርደር ግዴታ ነው አይደል? ብዙዎቻችን ፈልገን ራስ አይ ምን ንግደረደረው ነገር አለ። አው በሚገባ እና ያው እኔ አልመክርም። እሺ እንግዲህ ተመልካቾች እንደሰማችሁ ከሷ ጥሩ ነገር ታገኛላችሁ ብዬ አስባለሁኝ። እሺ እና እዚህ የተገኘሽበት ነገር ግን ያን ያህል አጥጋቢ ይሆነልኝ አልነበረም። ስልክም ሲደወልልሽ ነበረ እዛም አካባቢ ሆነን እያየንሽ ነበር እሷ አይደለችም እያልን ነበር። እና ግን እዚህ የተገኘሽበት ምክንያት በዋነኝነት ምን ነበረ? ማለት አልገባኝም። ማለት መጥቼ መናፈስ ምናምን አልችልም
ትችያለሽ ግን እዚህ አካባቢ ስልክሽ ሲጠራልሽ የነበረው አጠራር ደግሞ እንደሌላ ጊዜ አልነበረም ብዬ አስባለሁ። በጣም ሲደጋገምልሽ ነበረ፣ በጣም የተደወለልሽ ነበር። አንቺ ግን ልታነሹም አልፈለግሽም። ለምሳሌ ላይ ደግሞ አንስተሽ የሆነ ጭቅጭቅ አይነት ነገር ሪአክሽን ስታደርጊ ነበር ሳይ የነበረውና ምን እየተፈጠረ ነው ያለው? እየተፈጠረች ያው አንዳንዴ ፕራይቬሲ የሚባል ነገር አለ። ሚዲያ ላይ የሚነገር ነገር አይደለም አይደል? ያው ብዙ ነገርን እንዳወጣ አታደርጊኝ መቼም። አንቺ የፈለግሽው ስለኛ ፍቅር ታሪክ አይደል? እሱን ሰምተሻል። አሁን ላይ ለምን ተደወለ እንዴት ተደወለ የሚለው ነገር ያው ማውራው ነገር አይደለም ሚዲያ ላይ። በዛ ላይ ደግሞ ላንቺ መናገር አይጠበቅብኝ። እሱማ ግን ሁሉም ነገር ሚዲያ ላይ ወጣ ብዬ ምንም አልደግፍም። ግን ደግሞ የተደረገልሽ ያለው ነገር ከሱ ጋር ያጋጠማችሁ ወይ የሚያጋጫችሁ ነገር አለ ወይ? እኔ ምረዳሽ ነገር አለ ወይ? እና ደግሞ ትዳር ላይ ሲገባ ሁሉም ነገር አልጋ ባልጋም አይደለም። ሁሉም ሰው የሚያውቀው ነገር ነው። እሱን ግን አይደለም ምንም እሱ ጋር ችግር የለብንም። ያው አሁን ላይ ጨርሻለሁ። እንደው ምን ወደ ቤቴ ብሄድ የተሻለ ይመስለኛል። ፍቅርም እየጠበቀኝ ነው። አይ ቆይ ችግር የለውም ትሄጃለሽ። ወደ ቤት መሄድ ያን ያህል የሚያስቸኩልሽ ነገር አይደለም። እኔ ያው እንደነገርኩሽ የቅዱስ የቅርብ ጓደኛው ነኝ። የቅርብ ስልሽ ደግሞ ግቢ ከሄድኩ በኋላ ያን ያህል መደወላችን ምን ማለታችን እኔም ክላስ ላይ ስለነበርኩ ይራቅ እንጂ ሚስጥርም ላይክ ምንም እንደባበቀው ነገር የለም። አብዛኛውን ጊዜ እነግረዋለሁ፣ ይነግረኛል። ግን ስልሽ ወደ ሌላ ነገር የሚያስገባ ነገር አለ ማለት አይደለም። ይሄን ላጥራልሽ ብዬ ነው። አንቺ በጣም እንደሚወድሽ አውቃለሁ። በጣም ነው የሚያፈቅርሽ። ቅዱስ ጋር የነገረኝ አንዳንድ ነገሮች ነበሩ። የነገረኝ ነገሮች ደግሞ ምንድን ነው የነገረሽ? እሱን የነገረኝን ነገር ላይክ ለማመን የሚከብድ በጣም የሚያስፈራ እንደዚህ አይነት ነገር አለ ወይ ተብሎ እስከመጠራጠር ድረስ እዚህ ኬዝ ላይም እጄን እስከማሳርፍበት ድረስ ያደረገኝ ኬዝ ነው የምታወሪው? እሱን ኬዝ ነግርሻለሁ፣ ችግር የለውም። ግን ቀድመሽ አንቺ ልትነግሪኝ የምትችያቸው ነገሮች ካሉ እንድትነግሪኝ እንዴ። ስለምን እንደምታወሪ ሲጀመር ቅዱስ ሴት ጓደኛ የለውም። ሲቀጥል ደግሞ ባለትዳር ወንድ በዚህ ልክ ማውራት አይከብድም? ጭራሽ ቀርቦ ያወራሽ ነው? ቀርቦ ያወራኝ ስለሌላ ነገር አይደለም። ለዛ ነው መጀመሪያም አስረግጬ አንቺ እንደሚወድሽ እንደሚያፈቅርሽ አውቃለሁ ብዬ ነገርኩሽ። ለዛ ነው እሱ የነገረኝ ነገር ልንገረው ላውጣው እዚሁ ወይስ ትነግሪኛለሽ አንቺ? ምንድን ነው? እሺ ነግርሻለሁ። እሱ ያማከረኝ ነገር ቢኖር ያው እንድታወሪ ዙሪያ ጥምጥም ሄድኩኝ፣ ግን እየነገርሽኝ አይደለም ወደ ዋና ጉዳይ። ምን እንደነግርሽ ነው የፈለግሽው? እስቲ ታዩና እስቲ አንድ ጥያቄ ልጠይቅሽ። ልጆች አሏችሁ? የለንም። ግን አንቺን ይመለከታል ማለት ከተጋባችሁ 2 አመት ሆኖኛል ብለሽኛልና 2 አመት ሙሉ ልጆች እንዲኖራችሁ አልፈለጋችሁም ነው ወይስ እቅዳችሁ? ያው ፍቅር እንዲኖረን አይፈልግም። ምክንያቱም የተሻለ ህይወት ስለሚያስብ ለትንሽ ጊዜ እንዲኖረን አይፈልግም። ያው እኔ እስከማውቀው ድረስ ልጆች የሚወድ አይነት ሰው ነበረ። ላይክ ምን ተፈጥሮ ነው ብዬ አንድ ልጠይቅሽ የነበረው ነገር እሱን ነበረ። ምንድነው ዳር ታምጪው? ምንድነው ለማለት የፈለግሽው? እሺ እነግርሻለሁ። የነገረኝ ነገር ቢኖር አቅራቢያችሁ እንዳልነበርኩኝ እውነታ ነው። የነገረኝ ነገር ልጁ ላይ ወይም ቅዱስ ላይ ያለው ነገር በጣም አሳሳቢ ጉዳይ ላይ ደረሰ ያለው ነገር ነው። ላይክ እንዲህ ዝም ተብሎ ላይክ ልጆች ብቻ ይላችሁም ተብሎ የሚታለፍ ነገር አይደለም። ልጆች እስከንወልድ ወይ እንደዚህ ያልሽው ነገር ምንም አጥጋቢ ነገር አይደለም። እሱ ህይወቱ ላይ የሆነለት ያለው ነገር አካሉ ላይ የሆነ ያለው ነገር አንድ ባንድ የምታውቂው ነገር አለ። ግን እኔ ፊት ላለመናገር ወይም እሱ ደፍሮ ይነግራታል። ምንድነው እየሆነ ያለው? ምንድነው የምታወሪው አንቺ ልጅ? የምታወሪውን ነገር ታውቂዋለሽ? እኔማ ማወራውን ነገር አውቃለሁ። አንቺ አውልቆ ምናምን አሳይቶሽ ነው? አውልቆ ድረስ ለምን ይደርሳል? እኔ ጋር እኔ እኮ ጓደኛው ነኝ። ምንድነው የምታወሪው? አሁንም የካድሽ ነው እሱ ላይ የተፈጠረው ነገር የለም። ባሌ ጋር አታሟርችበት። ሴትዮ ምንድነው የምትፈልጊው? ምንም ያመመው ነገር የለም። ፈልገሽው ነው? ምንም ያመመው ነገር የለም በትክክል። እሺ ያመመውን ነገር እኔ በደፈረው ነገርሽ ችግር የለውም። ስለዚህ ነገርኩሽ ነገር ከልብሽ አልሰማሽኝም ማለት ነው። እሱ ያመመው ራቢያ ካሉ እንደሚቆም ከዛ በኋላ ደግሞ እንደሚያብጥ የተላበልሽ በጣም ብዙ እየቆሰለበት ያለ ነገር ነው እና ከዚህም ከባሰ ህይወቱ አደጋ ላይ የሚውል ነገር ነው። አንቺን የሚመለከትሽ ነገር አለ። ስለዚህ ለምንድን ነው የምትጠይቂኝ? ለምንድን ነው የምትጠይቂኝ? ቆይ ተረጋጊ። የሆነውን ነገር ንገሪኝ አልሽኝ አይደለ? እንደዛ ከሆነ በኋላ ይሄን ነገር እንደዛ ብሎ በሚያማክረኝ ጊዜ እኔ ተመሰለኝ ይሄ ነገር የሚፈጠረው በምን ምክንያት ነው? በመተት ወይ በሆነ ነገር ነው። እኔ ሰምቼ ራሱ አውቃለሁ እንደዚህ አይነት ነገሮችና ስለዚህማ እያልኩሽ ያለሽ ምንድነው እያደረግሽ ያለሽው ነገር? ምን እያወራሽ ነው? እያወራ ያሉት ነገርማ ገብቶሽ ያደረኩት ጭራሽ የገዛ ባሌ ላይ አንቺ እየጠየቅሽኝ ነው ስለገዛ ባሌ? ቀድመሽ ጭራሽ ራሴ ነኝ አልሽ። በስትክክል ትናገራሽ ወይ? ስርዓት ያዥ። እመኚኝ። ልታስፈራሪኝ ነው? እኔ ነው በዚህ ልክ የምታወሪው? ስራሽን ታወራለሽ አንቺ። እኔ ጋር ሲጀመር እንትን አብሮ መምጣት ደረጃ እኮ የለሽም። ያረግሽውን ነገር ትናገሪያለሽ። ባልናገር ምን ልታመጪ? እመኚ። ከዛ በኋላ ነገር እንፍታር። ስለምን ማመን ነው የምታወሪው? አንቺ ስለ ፍቅር ከኔ ብላ አስበሽለት ነው?
ሲጀምር አንቺ ማን እሺ ከተራ ቦታ መጣሽ ዛሬ ላይ ትዳሬ ላይ ጥልቅ ብለሽ ይሄን ያልምታው ብዬ አዳምጬሻለሁ። በእውነቱ እንደዚህ አይነት ትግስት የለኝም፣ ግን አክብሬሻለሁ። እኔም ትግስት የለኝም፣ አክብሬሻለሁ። በተለይ ደግሞ በባሌ በኩል የምትመጣት እኮ የሆነው ነገር ምንድነው እሱ? እሺ ባልነግርሽ ምን ታመጫለሽ? እሺ ያወራሁት ነገር እውነት ነው ሲጀመር እሱ ያየው ነገር አለ። ከሱ ተለይተሽ የምታወሪያቸው ስልኮች አሉ፣ ያገኘበትን ቴክስት አለ። ያን ሁላ ነገር ሲነግረኝ ነው አንቺ ለመከታተል ድረስ ይመጣው። ስለምን ቴክስት? እኔ ምንም ማቀው ነገር የለም። ጭራሽ ትክጃለሽ? ማቀው ነገር የለም። መታመሙንም አላውቅም። ባልሽ እኮ እንዴት ነው የማታውቂው? እኔም አንቺ እንዴት እንዳወቅሽ አልገባኝም እኮ እየካድሽ ነው አሁን። ላይክ እንደዚህ ታዲያ ምንም አልሆነም። አንዳሙስ እኮ ነው የቀረ ያለው ፍቅሬ የምትይው ሰው አንቺ ትይም የምታወሪው ነገር ታውቂያለሽ? አሟል ጋር ላይ ነው ያለው እያልኩሽ ነው ያለው። ወይስ አንዳችሁን ትፈልጊያቸዋለሽ ማለት ሲመቱሽ እንድታወሪ ትፈልጊያለሽ ወይ ነው እያልኩሽ ያለው? ወይስ በጸባይ ታወሪያለሽ? ብንከባበር ይችላል ይመስለኛል። ሴት ናት ብለሽ ንቀሽኝ ከሆነ አታስቢ። ዛጋ ያለው ምንም አታመጭሽ ነው ያስገባሻል። አንቺም ሴት ነሽ፣ ሴት ልክሽ ነው ያስገባሻል እያልኩሽ ነው። ኧረ እባክሽ ከዛም በኋላ ሳቶች በግድሽ እያንዳንዱ ነገር ተለፈልፈሽ ስለመጣሽ ነው። አንዴ ሲጀምር አጥፉልኝ ካሜራ አጥፋልሽ ና አጥፋልኝ ና አንዴ ካሜራ እንዲህ ማለት አሁን እውነቱን ትናገራለሽ ወይስ አትናገሪ? ይበቃሻል አይደል? እስካሁን ድረስ የተደረገው ነገር እኔ አልጸጸተኝ ነው የሚመስልሽ? አዎ እንደዚህ። ምን አይነት ሴት ነሽ ግን? ምን አይነት ሴት ነሽ? አታፍሪም እንዴ? አሁን እውነቱን ምን እንዳደረግሽ ጓደኛዬን እያንዳንዱ ነገር ትነግሪኛለሽ ወይስ ድጋሜ የማይሰማኝ ነው የሚመስልሽ? ምንድነው ያደረግሽ? እንደውም እኔ ሰላሜን ከማጣ እውነታውን ነግርሽ እዚሁ ይለይለት። አታስመስይ። እሺ ፍቅር በጣም የማፈቅረው ባሌ በጣም እንዴት አታፈቅሪው? አንዴ ዝም ብለሽ ትሰሚኛለሽ? እኔ እስከ ብዙ ጊዜ ድረስ አላውቅም። መጀመሪያም ነግሬሻለሁ። ሙሉ የነገርኩሽ ታሪክ እውነት ነው። ከነገ ዛሬ ትቶኝ ይሄዳል። በጣም ስለማፈቅረው የሚል ስጋቻ እኔ ጋር ነበር። ነገር ግን በቃ ሴት ሲያወራ ሲደውሉለት እኔ ቅናቱ መቋቋም አልቻልኩም። ከዛ መቋቋም አልችል ስል አላውቅም፣ እሱም ለኔ ያለው ፍቅር ለኔ ያለው አክብሮት እየቀነሰብኝ መጣ። ከዛ እኔ ምንም ማድረግ አልቻልኩም። ከዛ ጓደኞቼን ስራ ቦታ ሳማከራቸው መፍትሄ እንዳለው ነገሩ። እኔ ደግሞ ፍቅሬን ላለማጣት ስል ምንም ነገር አደርግ ነበር። ምንም ነገር? አዎ ምንም ነገር። በሰዓቱ እሱን እንዳላጣው ነበረ ስጋቴ። ከዛ የአንድ ሴት ስልክ ሰጡ። እሺ እኔም ደግሞ የሴትዮዋን ስልክ ተቀበልኩ። ደወልኩላት። የሆነ ጫካ ቦታ አገኘኋት። እሺ ከዛ ቀድሞ ነግረዋት ስለነበረ እነሱ እሺ ብላ ሰጠችኝ። የሆነ መድኃኒት ይዛ ነበር የመጣችው። እኔም 100,000 ብር በአካውንቱ አስገባውላት። 100,000 በትክክል። እሱን ላለማጣት ምንም ነገር አደርግ ነበር። ከዛ ያን ነገር ወስጄ ሰውነቱን እንድቀባው ነገረች። እኔም ደግሞ ያው ባለ አይደል ሌላ ነገር በሚፈጠር ሰዓት ቀባውት። እመኝኝ ግን እኔ እንደዛ አስቤ አልነበረም በሰዓቱ። እኔ በቃ የነገረችኝ ነገር ቢኖር ሌላ ሴት ጋር ምንም ነገር ማድረግ እንደማይችል መቼም ትቶኝ እንዳይሄድ እንደሰጠችኝ ብቻ ነው የነገረችኝ። ሲጀመር ሴትዮ ያን ሁላ ነገር አላወራንም ነግሯት ይሆናል ያልሻለሽ እና ምን እንዴት አምናሽ ነው ባለቤትሽን የራስሽ አካልሽ የሚያክል ነገር ላይ እንደዚህ ልትቀቢው ይቻላል? በምን አውቃለሁ? እኔ ገንዘቧን ብዬ ነው ያሰብኩት። ከዛ በኋላ ግን ፍቅር በነጋታው ጀምሮ ታመመ። እኔም ደግሞ እሱን ትቼው ከቤት መውጣት አልቻልኩም። ደውዬ አንዳንድ ነገሮችን ሳወራት ያው መገኘት እንደማትችልና ሁልጊዜም እዚህ ቦታ እየቀጠረችኝ ትቀራለች፣ ከነገ ዛሬ ትመጣለች እያልኩ ገንዘቡንም እጥፍ ሰጥቻት ፍቅሬን እንደ በፊቱ እንድትመልስልኝ ጠየቅኳት። ጫሽ እዚህ ቦታ ነው የመጀመሪያ የተቀጣጠራችሁት ነው የሰጠችሽ? አዎ እመጣለሁ እያለችኝ ትቀራለች። እኔም ደግሞ ማለት መንጣቴን አላቆምኩም። ማለት
በቅናት ገና ለገና ይሄዳል። እንዴት አድርጎ እንደሚያፈቅርሽ ታውቂያለሽ አይደለ? አንቺን ለማፍቀር አንቺን ከህይወት ውስጥ ለማስገባት ሰጠኝማ። እኔ እንደሌሎች ሴቶች ትቶኝ እንደሚሄድ ነገሩኛ። ማናቸው የነገሩሽ? ማናቸው? ፍቅር ቦታውን ቀነሰ፣ እንደ በፊቱ አይደለም ስላችሁ። ምናልባትም ላንቺ ያለው ስሜት እየሞተ ነው። ምናልባት ሌላ ሴት ጋር ግንኙነት ጀምሯል አለ። ግን እሱ እንደዛ አልነበረም። በኋላ ግን አንድ የገባኝ ነገር ለስራ ካልሆነ ቤት ታሞ ሲውል እንኳን አንድ በስተት የሚደውልለት ሴት አልነበረም። አየሽ ማለት እኛ ሴቶች ስንባል በጣም ምንቸኩል ሴቶች እንዴት ጓደኞችሽን ታዳምጫለሽ? አሁን ላይ አላቅም አንቺን መውቀስ እንዳለብኝ ብቻ የተሰማኝ ያለው ነገር ስላለቀሽ ራሱ ማዝንልሽ ነገር አይደለም እያደረግሽ ያለሽው ነገር። አላቅም እኔ ለፍቅር እኮ አሁንም ድረስ ህይወቴን ሰጠዋለሁ። እሺ እኔ ምን ላድርግ? ህይወቴ እንደዛ ቀባብተሽ አሁን እኮ እንዳይነሳ ማለት አታልቅሽ። እንድታለቅሽ አይደለም ይሄን እያወራ ያለሁት እንዴት እንደዚህ ልታረቅ ማለት ምን ወድጄ አይደለም ከሰውነት ተራ የወጣሁት። ይሄ ማንነት እኮ ይሄን አይደለም። እሺ እኔ ምን ላድርግ? ቀን በቀን ትመጣለች ብዬ እዚህ ቦታ ጠበቅኳት። ያለችም እሺ እኔ የት ልሂድ ንገሪኝ። ምን አይነት አላቅም። አታልቅሽ። ላዝንልሽ ራሱ የምችል አይነት ሰው አልነበርኩም። ግን አላቅም። ተረጋጊ። በመጀመሪያ ማለት እየተፈጠረ ያለው ነገር እንደዚህ ይሆናል ብዬ አልጠበቅኩም ነበር። ሲጀመር ራሱ ሳታቂ ይሄን ሁላ ነገር ታደርጊያለሽ ብዬ አልጠበቅኩም ነበረ። ሲጀመር ምን አይነት ጓደኞች ነው ያሉሽ? እኔ ጓደኛ ማቀው ወደ ጥሩ መንገድ የሚልክ ነው እንጂ ጭራሽ ወደ ማይሆን ወደ ጠንቋይ ቤት ነገ ከነገ ወዲያ እኮ ሰው ባልሽ ነው፣ ፍቅረኛሽ ነው፣ ህይወትሽ ነው፣ አካልሽ ነው ማለት እሱ ላይ እንዴት ልትቀቢ ቻልሽ? አላውቅም። ይፈልጋለሁ ባክሽ ጸጸት እንዲሰማኝ ከዚህ በላይ ጸጸት አትሁኝብኝ። እኔ ፍርዴን ለማግኘት ዝግጁ ነኝ። ባክሽ ተይኝ። ፍርድሽንማ ታገኛለሽ። ሁላ ጓደኛው ከሆንሽ እንዴት እንርጂው? በቃ እኔ ምንም አልፈልግም ባክሽ። አሁን ጠንቋያ የት ነው ያለችው? ትክክል የምትገኝበትን ቦታ አታቂ? ምናልባት የጓደኛዬን ስልክ ሰጥቼሽ እሷ ታቂ ይሆናል። አላውቅም። ያንቺን ስልክ ካነሳች የኔን ስልክ አነሱም። እሷም ስራ ለቀቀች። ከዛ በኋላ አግኝቻቸው አላውቅም። ጓደኛሽም ስራ ለቀቀች? አዎ። እና ስትደውያላትም አታነሳም። ግን ምናልባት እንትኗ ታነሳለች። የሰጠችኝ ልጅ ታነሳለች። ጓደኛዬ ናት ማለት ታነሳ። የጠንቋያን ስልክ የሰጠችሽ ልጅ ታነሳለች ስልኳን? አይ ጠንቋያ ይሄን ሰጣሽ ጭራሽ ስልኳን ማንሳታዎች? አይ ጠንቋያ ታነሳለች፣ ጓደኛዬ ታነሳም ነው ያለኝ። አላውቅም ማለት ልጁ ያለበት ሁኔታ እንግዲህ እያየሽ ነው ማለት እንዴት አድርገን እንደምናተርፈው ራሱ ግራ እየገባኝ ያለው ሁኔታ ላይ ነው ያለነው። እና ተመልካቾች ምን ማድረግ እንዳለብን ከዚህም በኋላ ደግሞ ምን እንደምናደርግ ምናሳወቃችሁ ይሆናል። ግን አሁን ላይ ጠንቋያን እንዴት ነው የምናገኘው? አላውቅም። ምናልባት ስልኳን ሰጥራ ተረጋ ብቻ። አሁን ላይ አንቺም ይሄን ያደረግሽው ነገር የራሱ የሆነ ተገቢውን ቅጣት ታገኛለሽ። ሲቀጥል ግን ዋና መያዝ አለበት የምንለው ጠንቋያን ነው። ጠንቋያ እንዲህ ልታደርግበት የቻለችው ምክንያት ምንድነው? ገንዘብ ለማግኘት ነው ወይስ በትክክል ስራዋን ታውቃለች? ምንድነው እየሰራች ያለችው ነገር? ከሁሉም በላይ ደግሞ አሳሳቢ የሆነ ነገር ጉዳይ ደግሞ ታሞ አልጋ ላይ ያለው ልጅ ነው። የእሱ ህይወት ምንድነው? ከዚህም በኋላ ምንድነው መሰጠት ያለበት? ከዚህም በኋላ እንዴት ነው ሊድን የሚችሉት ነገሮች? እያንዳንዱን ነገር ምን አደርግ ይሆናል እኛ በአቅማችን ማለት እስካየሁት እንዳወራኝ ከሆነ አሳሳቢ ጉዳይ ላይ ነው ያለው ይሄ ልጅ። ለመሞት ራሱ ምኞት ላይ ያለ ነገር ነው ያለው። ከዚህም በኋላ ወደ ጸበል ሆነ በህክምናም ሆነ ምን አይነት ቦታ ላይ አስገብተ ነው ልጅን ለአኪባም ማስረዳት ይሆናል ይሄ የተፈጠረውን ነገር። ከሰው ጋር ተወያይቼ እሱን አሁን ላይ ከሚስቱ ጋር ማድረግ ያለብን ነገር እሱን አሁን ተረጋጊ። አቃለውኝ ከባድ እንደሆነ ምን እንደምልሽም አላቅም። በጣም ከባድ ነገር ነው። ሌላ ሴቶች ይሄዳል ገና ለገና ብለሽ ማይሆን ነገር አድርገሽ እንዳስቀምሽ እንደተጠጣሽ አውቃለሁ። ግን ያን ሁሉ አድርገሽም ቢሆን ከመቀጣት ታመልጫለሽ ብዬ አላስብም። ያንቺም ህይወት ሌላ ሰውን ያስተምራል ብዬ አስባለሁኝ። ተጸጽተሻልም ብዬ አስባለሁኝ። ለኔ ያዘንሻለሽ ከልብሽ ተጸጽተሽ ነው እንጂ ለካማሪ ነው ብለሽ አይደለም ብዬም አስባለሁኝ። አላቅም መጀመሪያ ሳገኘሽ የነበረው እንደዚህ አይነት ነገርም አልነበረ እና ማድረግ ያለብን ነገር ምን እንደሆነ ከአኪባ ጋር ተነጋግረን ምን ወስን ይሆናል እና እስከዛው ድረስ የደረስንበትን ነገር ምናሳውቃችሁ ይሆናል። ምን ያቅማችን ያክል ነገር እንረዳዋለን።
አንቺም የጠቋያን ስልክ ምሰጭን ይሆናል። ከዛም በኋላ ተከታትለን እሷንም ምናገኛት ከሆነ ለኛ ስልክ ምታነሳለን ከሆነ አግኝተን እዚሁ ምናቀርብላችሁ ይሆናል። እናንተ ግን እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም። ላይክ፣ ሼር፣ ሰብስክራይብ ያስፈልገናል። ኮሜንትም አድርጉልን፣ ምን ማድረግ እንዳለብን ንገሩን። እስከዛው ድረስ ግን አብራችሁ ቆዩ። ለዛሬ የነበረን ነገር ይሄን ይመስላል። በቀጣይ አብረን እስከምንገናኝ ድረስ ደህና ቆዩ።